መጎናጸፊያ ጣለለት። ያን መጎናጸፊያ ወሰደና ቅድም የተሻገሩትን ባህር የኤልያስ አምላክ ብሎ ሲመታው ባህሩ ተከፈለ። ሄላ ሱንደ ከማፓረቴ ዛሬ አላውቅም ብዙ ሰዎች ዮርዳኖስን ባህር የሚከፍሉ እናቶች ይነሳሉ። ዛሬ ጨለማን ኃይል ሰብሮ የሚሄዱ ይነሳሉ። እስቲ ዛሬ ቅባት አለ በሉ። ዛሬ መንፈስ አለ በሉ። ዛሬ እግዚአብሔር ኃይል አለ በሉ። አንቺ ታምናለሽ? አንቺ ቤት ያለ መርገም አንቺ ይሰበራል። አንተ ታምናለህ? አንተ ቤት ያለ ጭንገት አንተ ይመታል። አላውቅም ዛሬ ከኤልሳ ላይ የወደቀው ቅባት የሆነ ወጣት ላይ ተቀመጠ። ሰኮተሽ ከማት ነከ ወልበረከ ሰንተ ከማት ተመልከቱ። ቅባት ከሌላችሁ አገልግሎት አትሯሯጡ። ጎሚላለ ቅባት ከሌለ ተው ቅባት ከሌለ ተው ሉቃስ ወንጌል ምዕራፍ 4 ላይ ኢየሱስ እንደዚያ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ይሰብክ ዘንድ ቀብቶኛል። አገልጋይ ነሽ፣ አገልጋይ ነው ወንድሜ። ቅባት ላይ ፎከስ ሳታደርግ እንዳታገለግል። ቅባት ከሌለ ሕያው ምስክር ነው ካንተ በላይ ይመጣል። ቅባት ባንቺ ውስጥ ከሌለ አንቺ እዚሁ ያለ ሰው መጣሽ ይላል። የሰዎችን አገልግሎት የሰዎችን ማንነት ኢሚዲየትሊ ዳይሜንሽናቸው የሚቀይረው ቅባት ይባላል። ማን ይባላል? ማን ይባላል? እጃችሁን ብድግ አድርጉ። እግዚአብሔር ትናንትና ማታ ተናግሮኛል። ብዙ ሰዎች ላይ ዛሬ ወፍራም ቅባት ይቀመጣል። ቅባት የሚያስፈልገው ለአገልጋይ ብቻ ነው አይደለም። ቅባት የሚያስፈልገው ለወጣት ብቻ ነው አይደለም። ቅባት የሚያስፈልገው ለዘማሪ ብቻ ነው አይደለም። ቅባት ለሁሉም ያስፈልጋል። ቅባት ብሩን ስቦ ያመጣል። ቅባት ሞገስን ይሰጣል። ቅባት በጨለማ ሆነ ትልቅ ያደርጋል። እሳለ ሁሉም ሰው አለ ቅባት በሉ። የመጨረሻ እንድጸልይላችሁ ተዘጋጅታችኋል? ወጣቶችና ሴት አባቶች ተዘጋጅታችኋል? አንቺ ተዘጋጅተሻል? ዛሬ ትቀበያለሽ። ነገ የአንቺ ቤተሰብ አንቺን አይቶ ይደነግጣል። እኔን ተመልከቱኝ። ቅድምም ብያለሁ፣ ሳልቀባ በፊት ማንም ሰው እኔን ካየ እንደዚህ ነው የሚያልፈው። የእግዚአብሔር ቅባት በእኔ ላይ ሲቀመጥ ወንድ፣ ሴት፣ እናት፣ አባት የእግዚአብሔርን ሰው የት ላገኘው ማለት ጀመረ። ሰዎች ድሮ ከእኔ ጋር ነበሩ፣ አሁን እኔን ለማግኘት ይፈልጋሉ። የኔን ማንነት ኢሚዲየት ላይ የቀየረው ምንድን ነው ካልከኝ ቅባት ይባላል። አንቺን ጓደኛሽ ጠልቷል። የአንቺ ነገር ተሰሚነት አጥቷል። ተሰሚነት ውስጥ የሚያመጣው የእግዚአብሔር ቅባት ይባላል። እናቶች አንድ ነገር ልናገራቸው። ልጅሽ ያስቸግራል። ቤት ውስጥ ባል ነው የሚያስቸግረው። ማን ነው የሚያስቸግረው? ዛሬ ቅባቱን ትቀበያለሽ። በዛ ቅባት የጨለማውን ኃይል ትሰብረዋለሽ። ዛሬ ቅባት ትቀበያለሽ። በዛ ቅባት የአጋንንትን ጉልበት ትመታዋል። እሺ አንዴ ቅባት አለ በሉ፣ ኃይል አለ በሉ። ያየናል የማያይ 10 ደቂቃ ብቻ ነው የምጸልይ። ሁሉም ሰው በመንፈሱ